ሉቃስ 18 ላይ አንድ በርጠሚዎስ የሚሉት ሰውዬ ነበር። በርጠሚዎስ ማለት በነገር ላይ የስሙ ትርጉም የጠሚዎስ ልጅ ማለት በር ማለት ልጅ ማለት ነው። ጠሚዎስ ማለት ደግሞ የሚያልፍበት መንገድ ኢያሪኮ ነበር ይላል። ኢየሱስ ወደ ኢያሪኮ ሲገባ ኢያሪኮ ትዝ ካላችሁ ኢያሱ ኢያሪኮን አፍርሶ የሚገነባት ይላል። ልክ ሲጀምር የበኩር ልጁ ይሙት ሲደመድማት ደግሞ የመጨረሻ ልጁ ይሙት ብሎ ኢያሪኮ ላይ ኢያሱ እርግማን አውጥቶ ነበር። ምን አይነት እርግማን? የልጆች እርግማን። እና ይመስለኛል ቃሉ አልነገረንም፣ ግን ጠሚዎስ ምናልባትም ኢያሪኮን ከገነቡት ውስጥ አንዱ ሳይሆን አይቀርም። ዝም ብዬ ሳስብ፣ ምክንያቱም መጽሐፍ ቅዱስ የልጁን ስም አልነገረንም፣ የነገረን በአባቱ ስም ነው። ማን ነው የሚለን? በርጠሚዎስ። በርጠሚዎስ የኢየሱስን ወሬ ሰማ ይላል። በርጠሚዎስ ሲሰማ የጠሚዎስ ልጅ የዳዊትን ልጅ ጠራው። እንዲህ ያለ ይላል መጽሐፍ፣ የዳዊት ልጅ። ታውቃላችሁ የዳዊት ልጅ የሚለው ቃል ዝም ብሎ ስም አይደለም። መጽሐፍ ቅዱስ ሜሳኒክ ስሙ ወይም መሲሐዊ ስሙ። የዳዊት ልጅ ሲለው እያለው ያለው ያ መሲህ የተተነበየልህ አንተ ማን እንደሆንክ አውቃለሁ። ዝም ብሎ ስም አይደለም የተጠቀመው። ሳሙኤል ላይ እንደሚነግረን፣ ኢሳይያስ 11 ላይ እንደሚነግረን ከእሰይ ቁጥቋጦ ይወጣል ተብሏል። መንግስቱ ይጸናል የዳዊት ተብሏል። የማን መንግስት? የዳዊት ልጅ መንግስት። ያ የዳዊት ልጅ ማን ነው? ኢየሱስ። በርጠሚዎስ ዝም ብሎ አጠራር አይደለም፣ ኢየሱስን አውቆት ነው። እና የተረገመው የጠሚዎስ ልጅ የተባረከውን የዳዊትን ልጅ ጠራው። የዳዊት ልጅ ብሎ ሲጠራ ሰዎች ዝም በል አሉት ይላል። ጠሚዎስ ግን አንተ ነህ እንጂ ዝም በል የምትለው እሱ ዝም በል እንደማይል ገብቶኛል። የዳዊት ልጅ እንደው መጽሐፍ እንዲህ ይላል፣ አብዝቶ ጮኸ። ከዛ መጽሐፍ ሲናገር ኢየሱስም ቆመ። ለማን ነው የቆመው? ለተከበረ የሀገሩ ጠቅላይ ሚኒስትር ነው የቆመው ኢየሱስ። ለንጉሥ ነው የቆመው? ለአንድ ለማኝ ቆመ። ለአንድ ተራ ተብሎ ዝም በል ለሚባል ተራ ሰው ኢየሱስ ቆመ። የድሃ አደግ አባት፣ የደካሞች ወዳጅ፣ ደካሞችን የሚጠራ የዳዊት ልጅ የሚል ሰምቶ ማያልፍ ወደ በርጠሚዎስ ዞረ። ጥሩት፣ ጥራው። ማንን? በርጠሚዎስን። ማንን? ድሃውን። ማንን? እውሩን። ኢየሱስ ቆመ። በሉስ ደካማ አይቶ ማለፍ አይችልም። ስትጠራው አቤት የሚለው ቫልዩህን አይቶ ቁልፍ ሰው ነህ ወይ ብሎ የማይቆምልህ፣ ስትጠራው ግን እሱን አውቀህ፣ ፍቅሩን አውቀህ፣ ቸርነቱን አውቀህ አንተ አታልፍም ብለህ ኢየሱስ ስትለው ይጠራኛል፣ እመልስለታለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ።